ሰላም ለሁላችን ይሁን ውድ ቤተሰቦች እንዴት አላችሁ? ወንድማችሁ ጥላሁን ነኝ። አጠር ያለች ግጥም አቀርባለሁ። የግጥሜ ርዕስ ኢትዮጵያ ሀገሬ። ኢትዮጵያ ሀገሬ ኢትዮጵያ ሀገሬ አንቺን ያለ ሁሉ ታረደ እንደ በሬ በግፍ ተገደለ አራሹ ገበሬ። እናት አይኗ እያየ ልጅ በጦር ሲወጋ ከእንስሳት ረክሶ የሰው ልጆች ዋጋ የአገር ወዳዱ ልብ በሐዘን ተወጋ። በሰጀን ውስጥ ያለው በግፍ የታሰረው የአገር ደም አፋሹ ጦር የሚመልሰው ግማሹ ተንኮላሽቶ ግማሹ አይኑ ጠፍቶ ግማሹን ተቆርጦ ስንቱ የትም ቀረ በሽታ ቆራምዶት ሰውነቱ አባብሶ ወጣቱን ሲያሳድድ ሰውን ወዳሁ ብሎ ማኛውን ለውጦ በቻይና በቆሎ አባት ልጁን በላ በጥቅም ተታሎ። ወይም ያገሬ አዝነሻን አውቃለሁ ጽናቱን ይስጥሽ እንጂ ሌላ ምን እላለሁ። አንድነትን ትቶ በዘር ለከፈለን ኢትዮጵያን ቀብቶ ህልሙን ያክሽፍልን። እንዴት አንዲጠፋ ለነፍሱ የሚያድር ከክብሩ የሚሰማው ስለ ሰው ልጅ ፍጡር የወገን ውድቀቱ የማይቆረቆረው በዘርና ጎሳ በሰው የተመካው ማን ነው ካላችሁኝ አይምሮ ጠባብ ነው። ሰውኛ ያልሆነ የሰይጣን ጎራጅ ነው። ጓደኛ ሲታማ ለኔ ብለህ ስማ አለ በተረቱ የሰው ልጅ ሲታማ ጓደኞች ሲሞት ጩቤ የረገጥና ነገ በኔ እናስብ ሳይደርስ ተራችን። አንድ ሰው ሀገር ነው ብታምን እንዳልታምን እስኪ መመነ ሀገር ስትታመን። መቼ ነው የሚያበቃው የኢትዮጵያ በደልን ወንድም በወንድሙ ሁልጊዜ መገደል። ናፈቀኝ ሰላምሽ ጎልቶ የሚሰልፍበት ሀገር ገበሬው ወጥቶ አርሶ የሚገባበት መሬቱ ጾም አድሮ ተበላ በዳዋ የእናት ደረት ቆስሎ ጠቆረ ገላዋ። ሁልጊዜ ዋይዋይታ ሁልጊዜ ለቅሶን እንባ ላይ ያነሳው የሞት ገላ ርሶ ይኸው አሸባሪው ታሰረ ይሉኛል፣ ይኸው የሰረቀው ታሰረ ይሉኛል፣ ይኸው ነፍሰ ገዳይ ታሰረ ይሉኛል። አጀብ ይሄ ሁሉ ምን ያደርግልኛል? ቁስል አመርክዞ ኢንፌክሽን ሳይፈጠር ለእኛ የሚጠቅመን መስማት መማቱ መፋቀሩ ነበር። ሕግ አለ ይሉኛል በሀገር የጸደቀ በሕገ መንግሥቱ የተደነገገ የታለ ሕግ መከበሩ በሀገር ያለ ሐሳብ እንደ ልብ መኖሩ በሀገር ያለ ሐሳብ እንደ ልብ መኖሩ ሕዝብም እንደ ልቡ እርስ በርስ ይባላል። ግማሹም እንዳሻው ግማሹም ይጨቆናል። ሰው ሁሉን አብቶ በየቤቱ ያለቅሳን። ግማሹ ሆዱ አብሮ በየፊናው ጭሿን ጉልበተኛ ነግሶ ሀገር ይታመሳል። ታዲያ እስኪ ንገሩኝ ሕግ ባለበት ሀገር ይህ እንዴት ይሆናል? እንደ ዜግነቴ እስኪ እኔም ልናገር ደርሶ እስክናየው ድረስ ፍርዱ የእግዚአብሔር። ለሀገር እንኑር ለአንድነት እንዘምር ለገዳይ አስገዳይ ፍርዱን ይስጥ እግዚአብሔር።
በስደት በረሃ በባህር አሳዎች ማለቃችን አንሶ በስደት በረሃ በባህር አሳዎች ማለቃችን አንሶ እንዴት በራስ ሀገር ጥይት እሳት ለብሶ ሰውን ያጋድላል አመፅን ቀስቅሶ ዛሬ ትላንትና ታሪክ እንዳይወቅሰን ዛሬ ትላንትና ታሪክ እንዳይወቅሰን ስለ ሀገር ለወገን እንኑር ኢትዮጵያዊ ሆነን ሰውን ሰው ስትል ነው አንተ ሰው መሆንህን ሰውን ሰው ስትል ነው አንተ ሰው መሆንህን ሰይጣን አላፊ ነው አይቀበር አብሮት ለልጅ ልጅህ አስብ ለመጪው ትውልድህ አንተ ባለ ስልጣን አንተ ባለ ሀብት አንተ ባለ ጊዜ የምድር ኑሯችን የውሃ ጠብታ ናት ከባህር ተጨልፋ የሰው ኑሮ ያላት ከሞት ወዲያ ያለው ነው ለኛ የሚጠቅመው እንደ ባህር ሐይቅ ተጨልፎ የማያልቀው ለራስ ወዳድ ሁሉ ምክሬን ይህ ነው። ለሀገርና ለወገን ሞትን ለተቀበሉ ለኢትዮጵያ ልጆች ለወገን በሙሉ ነፍሳቸውን ማረልን ገነት አውርሳቸው ለሀገር ለወገን መስዋዕቶች ናቸው። ለኛ ፈጣሪያችን ልቦናን ይስጠን በዘር በሃይማኖት እንዳይከፋፈለን ለኛም ፈጣሪያችን ልቦናን ይስጠን በዘር በሃይማኖት እንዳይከፋፈለን ለሰው እንዳንጨክን እንዳንበላላ የእግዚአብሔር ቃሉ በልባችን ይሙላ የእግዚአብሔር ቃሉ በልቦናችን ይሙላ የእግዚአብሔር ቃሉ በልባችን ይሙላ። ቪዲዮው ከተመቻችሁ ላይክ ሼር አድርጉ። አዲስ ከሆናችሁም ሰብስክራይብ አድርጉ። እንዲሁም በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።